እኔ የምላችሁ ኢማራት ምንሽ ናት? ሁለተኛ ሀገሬ እኔ ወድ የችግር የማላቀቂያ አንገታችን ቀና ያረገችን ከምር ያረገችን። በነገራችን ላይ ብዙ ችግሮች ግን ችለን ተቋቁመን ጀግና ሆነን ነው ሁለተኛ ሀገራችን ብለን የምናወራላት ማለት ነው። ከምር ነው የምላችሁ። ግን ይህም ሆነ ያ በጣም ምርጥ የፍቅር ሀገር ኢማራት። እናንተ እኮ አታፍሩም። ኧረ ገጠር ሆናችሁ እንዳትሉ አይዋ ሀዲ ማል ኢማራት የገጠር ባንዲራ ነው አትሉም አይደለ? ወይም ደግሞ የሌላ ሀገር ነው አትሉ። የኢማራት ባንዲራ ነው። ኢማራት ደግሞ ትመስላለች። ያሳስባችሁ ግን ፍቅር ሀገር ናት። እውነቴን ነው የምላችሁ። እኔ ወዳታለሁ። ምክንያቱም አንገት ቀና አርጋታለች። ብዙ ችግሮች ተቋቁመን አልፈን ያኔ በጣም ደስ የምትል ሀገር ናት። ይሄ ብነግ መዝሪያው ምናምን ገጠራማ ቦታ ነው። የዛሬ ውሎ ይሄ ይመስላል። ወላሂ ሰው ይሄ ቦታ ሊዝናና ይመጣል። ይሄ ቦታ ሰው ሊዝናና ይመጣል። ሀቂቀተን ሰው እንዴት ይሄ ቦታ ሊዝናና ይመጣል? አሁን እኮ እነዚህ ሰዎች እኛ ወላሂ ወደ ገጠር ቢገቡ በቃ የለም አይለቁትም። ሀቂቀተን ሰው ይሄ ረመል ላይ ያኔ የአፈር ላይ ሊዝናና ይመጣል። ያ ረቢ እኔ ሀቂቀተን ነው የምለው። በጣም ይገርመኝ ያሉ ተራሮች እዚህ አካባቢ እኔ ወላሂ ይገርመኛል። በጣም ትላልቅ ተራሮች አሉ። በጣም በቃ የአላህ ሰው ይገርመኛል። ደግሞ በተራሮቹ መሀል ያሉ ቤቶችም ያጅበኛል። ያሉ መንገዱ ይገርመኛል። ሀቂቀተን ማሻአላህ በቃ በጣም ደስ የሚለው አላኩልሃል። ሀቂቀተን በጣም ደስ ይላል። ያኔ መዝናኛው ይባላል እንግዲህ እነሱ መዝናኛ ይሉታል እንግዲህ። እቺ ነገር ይወዳሉ ያዛቸው አባዚ አረብ ደግሞ ሲባሉ